በዓለም የትኞቹ ሀገራት ናቸው ዜጎቻቸውን በሞት የሚቀጡት? ምን አይነት ወንጀል ነውስ በሞት የሚያስቀጣ? ይህ ቪዲዮ አስተማሪ ወይም አዝናኝ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በ2022 መጨረሻ ድረስ በዓለማችን በትንሹ 28000 እስረኞች በሞት ፍርድ ተፈርዶባቸው ቀናቸውን እየተጠባበቁ ይገኛሉ። እስካሁን ባለው መረጃም 54 ዓለማችን ሀገራት የሞት ቅጣትን ለከፍተኛ ወንጀለኞች ይተገብራሉ። ሌሎች 122 ሀገራትም ይህን የቅጣት አይነት ይቃወሙታል። በቅርቡ በተደረገ ጥናትም በከፍተኛ ደረጃ ዜጎቻቸውን በሞት የሚቀጡ ሀገራት መካከል በ2023 ቻይና 1000 የሚሆኑ እስረኞችን አሰናብታለች። ግብጽ 509 እስረኞችን፣ ባንግላዴሽ 248 እስረኞችን፣ ናይጄሪያ 246 እስረኞችን፣ ኢራቅ 138 እስረኞችን ሲያሰናብቱ ሌሎች ሀገራትም እንደነ ኬንያ፣ ታይላንድ፣ ቪየትናም፣ ኢንዲያ፣ ፓኪስታን፣ የመን እያንዳንዳቸው ብዙ ዜጎችን በሞት ቀጥተዋል። ቻይና በዓለም ዜጎቿን በሞት በመቅጣት አንደኛ ነች። ከ2007 እስከ 2022 ድረስ ብቻ ከ8000 በላይ እስረኞችን በሞት ቀጣለች። ቻይና ውስጥ በሞት የሚያስፈርዱ ወንጀሎች መሃል ግድያ፣ አሸባሪነት፣ ሙስና፣ እጽ ማዘዋወርና የሀገር ክህደት ናቸው። ከነዚህ ወንጀሎች ተከሶ ጥፋተኛ የተባለ የትኛውም የቻይና እስረኛ በአማካኝ በ2 ወር ውስጥ በሞት ይቀጣል። ኢራን ከቻይና ቀጥላ ከፍተኛ የሞት ፍርድ ፈጻሚ ሀገር ናት። በ2024 ብቻ በትንሹ 226 እስረኞችን አሰናብታለች። ኢራን ውስጥ በሞት የሚያስቀጡ ወንጀሎች መሃል አስገድዶ መድፈር፣ ግብረ ሰዶማዊነት፣ እጽ መጠቀምም ሆነ ማዘዋወር ናቸው። ነገር ግን ኢራን በሞት የምትቀጣቸው እስረኞች ውስጥ ትደብቃለች በመባል በዓለም እንባ ጠባቂ ተቋማት ክስ ይቀርብባታል። ሌላኛዋ ሀገር ሳውዲ አረቢያ እስካሁን እስረኞችን በአንገት በመቅላት የምትቀጣ ብቸኛዋ የዓለም ሀገር ናት። ከ2010 እስከ 2021 ሳውዲ 1243 ዜጎችን በሞት ቀጣለች። በ2022 198 እስረኞችን እና በ2024 ደግሞ 300 በላይ እስረኞችን አሰናብታለች። በሳውዲ እነዚህ የሞት ፍርድ የሚፈረዱት በእስላማዊ ህጎች አማካኝነት ምክንያት ነው። አፍሪካ ውስጥ ግብጽ ብዙ ዜጎቿን በሞት በመቅጣት አንደኛ ናት። በ2016 44 እስረኞችን፣ በ2017 35 እስረኞችን፣ በ2018 43 እስረኞችን አሰናብታለች። በመጨረሻም አሜሪካ በዚህ ቅጣት ላይ ያላትን አቋም ስናይ ባለፉት 30 ዓመታት የሞት ፍርድን የሚቀንስ ህጎችን ተግባር ላይ በመዋል በሞት የሚቀጡ እስረኞች ቁጥር ቀንሳለች። ሀገሪቱ ውስጥ ካሉት 51 ክልሎች ውስጥ 29ኙ እስካሁን የሞት ፍርድ ተግባራዊ ያደርጋሉ። በአሜሪካ ከ1970ዎቹ ጀምሮ 1600 የሚበልጡ እስረኞች በሞት ተቀጥተዋል። ታዲያ የሞት ፍርድ የሚያስፈርዱ ወንጀሎች ጅምላ ግድያ፣ ዘር ማጥፋትና ህግ አውጪና አስፈጻሚ አካላትን መግደል ናቸው። ይህ የፍርድ አይነት የሚፈጸምባቸው የተለያዩ መንገዶች አሉ። ከነሱም መሃል በኤሌክትሪክ ወንበር እና በቀጥታ ደም ስር ውስጥ የሚገባ መድኃኒት የሚፈጸሙት ይበዛሉ። የሞት ፍርድ በዓለማችን አነጋጋሪና አወዛጋቢ ከሆኑ ጉዳዮች መሃል አንዱ ነው። በዓለም ሀገራትና ህዝባዊ ሀሳብ ለሁለት የከፈለ ጉዳይ መሆኑን ቀጥለው አንዳንዶች በጣም አስከፊና የማያዳግም ቅጣት የሚሹ ወንጀለኞች አስፈላጊ ነው ሲሉ፣ ሌሎች ደግሞ የሰው ልጅ የመኖር ሰብአዊ መብትን ይነፍጋል ይላሉ። እስቲ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ።